ኬንያ ውስጥ የሚገኝ አንድ ጫት አለ፣ ሜሮን የሚባል ጫት። ሜሮን የሚባል ጫት ብቻ ምርቃናው ነው የምንሰማው። ምን እንደሆነ ግን አናውቅም፣ ምክንያቱም ኬንያ ውስጥ ነው ያለው። እና አንዱ እንደዚህ ጓደኞቹ ኮንትራባንድ የሚሰሩ ናቸውና በቃ ሁሌ ጠይቃቸዋል። ኧረ በእናታችሁ ሜሮን ጫት አምጡልኝ፣ አንድ እንኳን ለእኔ እንደ ጓደኝነታችሁ ለዚህ ይላል። በቃ አንዱ ጭቅጭቁ ምርር ያለው ሰውዬ ልክ ያ ኮንትራባንድ ሌሊት አይደል የሚገባው፣ ሌሊቱን እንደመጣ ሄዶ እቤት ይኸው ሁለተኛ እንዳጨቀጭቀኝ ብሎ ጫቱን ሰጠው። አነሳ፣ አየ። ታሪክ ብቻ ነው የሚያውቀው ስለ ጫቱ። አቅሞታ ያተ ወዲያው በጽዋት ቁርሱን በላላ፣ ምን አለ ቤት ሻይ ቡና ምናምን አስፈላላ። ሐሳብ አወጣ። ከሰዓት ልቃመው የጀበናውን ሌላ አድርገው ምናምን እያለ አይደ ይሄን የጀበና አድርጌ ሌላ ልቅምም እንዲያኛውን ነገር ይሆናልና በቃ ጀመረ። ጫቱ እንግዲህ ከሩቅ ቦታ ስለሚመጣ ቅጠሉ በጣም ድርቅ ያለ ነውና ቅጠሉ አይነካም፣ ልጡ ነው የሚቃመው። ከዛ ጀመረ እየላጠ ቁጭ ብሎ ይቀም ጨረሰ የመጣለትን። ከዛ በቃ ምርቃናው ምንድን ያለው ሂድ አለ። ዝም ብሎ ብቻ የት እንደሚሄድ አያውቅም። ተነሳ፣ ጫማውን እግሩን በላው፣ ጫማውን ላጥላጥ አደረገና ወጣ። ይዞራል፣ ከተማ ውስጥ ይዞራል፣ የት እንደሚሄድ አያውቅም። ድንገት ዞር ሲል ሆስፒታሉ ነው ያለ። እንዴ ለምን ገብቼ በሽተኛ አልጠይቅም አለ። ገባ። ከወላድ የለ ከህፃናት ክፍል የለ እስከ አዋቂ እስከ ምን እየዞረ ሁሉንም እግዚአብሔር ይማራቸው እየዞረ እግዚአብሔር ይማራቸው። መጨረሻ የሆነ ሴትዮ ጋር ሲደርስ ሴትዮዋ የሰፈር ሰው ከባቸዋል። ሁሉም እስቲ እንደው እግዚአብሔር ይሁናት እንደምን ይሻላል እንደምን እናርግ እያሉ ቆመዋል። ወደ አጀር የመጣ ምንድነው ምን ችግር አለ አለ። ያው ደም ያስፈልጋት ነበርና ደም ማን ይስጥ? ደም እንዳትገዛ ደሃ ናት፣ አቅም የላት፣ ዘመድ የላት፣ ወገን የላት፣ ማን ይድረስላት? እንደምን ችግር አለ እኔ እሰጣለሁኝ አለ። አጋጣሚ ነገር ሲታይ ደሙ ይሆናል። ሴትዮዋ ወደ ቁጭ አለ። ደሙ እየተወሰደ እሱ በቃ እግሩን በልቶታል። በቃ ምርቃ ነው። ሂድ ነው የሚለው። እየተቀዳ ደሙ ራሱ እንኳን አላስችል ሊነሳ እንደ ኧረ ቆይ ቀስ በል ቁጭ በል በቃ እየተያዘ ልክ እንዳለቀ የሚፈለገው ደም መጠን እንደተወሰደ አጅሬ በቃ ምንም ነገር አልመሰለውም። ሰው እግዚአብሔር ይስጥ እንደው የለም እሱ ሄዷል። በቃ ሂድ ነው የሚለው እግሩ። ሴትዮዋ በጣም ደክመዋል። ያ ደም ተሰጣቸው። ወዲያው በቃ ፈጣኝ ነበር የሚያስፈልጋቸው። በቃ ሰው ከቦያታ እንደ ፈጣሪ ብቻ ያትርፋት እያሉ አይናቸው እንደዚህ ያሉ ሴትዮዋ መጨረሻ ላይ ደሙን ወሰዱ። ሴትዮዋ እንግዲህ ጣረሞት የተለያየ አይነት ነው። እንግዲህ ሰው ሊሞት ነፍሱ ሊወጣ ሲል ያለው እንቅስቃሴ ሴትዮዋ እንግዲህ እነዛ ሁሉ የጎረቤት ሰው ከባቸው ባሉበት ሰዓት ላይ ኦፍ ብለው ከአልጋ ላይ ብድግ ሲሉ ግራና ቀኝ ያዛቸው። በቃ ያው ጣረሞት ነው፣ ደክመዋላ። ሴትዮዋ ጣረሞት ነው ብለው እጅ እንዴ የልትሄጂ ነው እንዴ ምን ሆንሽ ምናምን ምን ሆናችሁ እንዴ እስቲ ልቀቁኝ እስቲ እንዴ ምን ሆናችሁ ነው የልትሄጂ ነው አሏት። እስቲ የቆሸሸ ልብስ ካለ ልጠብ ብለው ከአልጋ ላይ እነሱ የመረቀነውን ደም ወስደው መርቀነው ማለት ነው ሴትዮዋ ራሱ